ማሬ ማንበስማ ወይ ማየት አለብኝ። እሷ አጭር ታሪክ አለኝ ብላለች። ናቦ እንዴት ነሽ? ፍሬ ህይወት ቆንጆ የት ነሽ? አለ ሰላም ነው ከኢትዮጵያ ያለን። እሺ አቡዬ እኔ እንኳን የሆነ ትብብር ፈልጌ ነው፣ ገንዘብ አይደለም። እሺ እናቴ ችግር ያስገቧት አሪፍ የፍቅር ታሪክ አላት። በዛ ላይ ቀልጣፋ ናት፣ ደስ ስትል። እሺ ማሬ ያንቺን ጉዳይ ቶሎ ገደል ገደል አድርገን ወደ ፍሬዎት እንሄዳለን። እሺ እኔ ምን መሰለሽ፣ ያው እንግዲህ ሴቶች ነን አብዛኞቻችን እዚህ ያለ ነው፣ እንተባበራለን ብዬ አስቤ ነው አንቺ ጋር የመጣሁት። እንስማውና ግን ደግሞ ምንድን ነው ላሳጥረው ኦኬ እኮ ቀድመሽ 23 አትሰሪ ናቸው እኔ ቀድመሽ አንቺ በልተሽ ምናምን ሳይሆን ትነግሪንና ካላመንበት ቴንኪው ብለን እንሸኝሻለን አይደል? ስማማ በቃ እሺ፣ ላሳጥረው። እሺማ ይቅርታ። እሺ እኔ አረብ ሀገር ነበርኩኝ የተወሰነ አመት፣ እዛ ሰርቼ ነው የመጣሁት። ሳውዲ ነበርኩ ማለት ነው። ከዛ መጥቼ ያለኝን ገንዘብ ፋሚሊ የምረዳው ምናምን ብቻ የሆነ ስራ ነበረ ክፍለ ሀገር ነበር እና በጦርነት ምክንያት ያው የሆነ ነገር ፌል አደረገብኝ። የቀረውን ብሬ እዚያ አሁን ያለሁት አዲስ አበባ ነው እና ስራ ጀምሬያለሁኝ እና በፎሎወር ምናምን ሰፖርት እንድታደርጉ ማለት ያለኝም ብር ነው እዛ ጋር ያወጣሁት። እና ስራ የጀመርሽው አሁን ኔትወርክሽ ተቋርጧል ማለት የጀመርሽው ስራ ምንድን ነው? አቡ ይቅርታ እንግዳ መጥቶብኝ ነው። ቆይ እኔ ኮሜንት ሾው አቡ ይቅርታ እንግዳ መጥቶብኝ ነው ነገ ወይም ሰሞኑን። እሺ ብዙ ችግር የለውም። እሺ ወደ እሷን ስታ ኔትወርክ ቶሎ አድርጎ ስለዛ ምንድን ነው የጀመርሽው ስራ ምንድን ነው የጀመርሽው? የአበሻ ልብስ በኪራይም በትዕዛዝ ከሆነ ደግሞ ያው እሰራለሁኝ። ፎሎ አድርጎ ምንም እኔ ጋር ነው ዲዛይን ሞካከራለሁ። ፍቅር ታሪኩን እንስማ። እነሱ አንቺን ፎሎ ያድርጉሽ። ሌላ አንድ ደግሞ አጭር ምክር ልስጥሽ። የተሻለ ልብስ ይዘሽ ተገኝ፣ ሰው እራሱ ፈልጎ ፎሎ ያደርግሻል። ገባሽ? የተሻለ ጥሩ ዕቃ ይዘሽ ላይፍሽን ከፍተሽ የሚያማምር ከዛ ሰው እራሱ ፈልጎ ይመጣል። ለምነሹ ሳይሆን የቤቱ እየዞር ለምነሽ ሳይሆን ጥሩ ዕቃ ይዘሽ በመገኘት የተሻለ ከስተመር ሰርቪስ በመስጠት ከስተመር ማፍራት ያለብሽ። ብዙ ሀበሻ ቢዝነስ የሚጀምር ሰው የማይረዳው ነገር ምንድነው? በየቤቱ ሄደ ፎሎ በመለመን ወይ ፎሎ ቤት ሄዶ ጊፍት ከፍሎ ፎሎ በሚደረግ ምናምን ነገር ያምናል። ይህ ትክክል አለ። የጥራት ያለው ዕቃ ኳሊቲ ዕቃ ይዘሽ ቀርበሽ ከሌላው የተሻለ ጠራ ያለ ዕቃ ይዘሽ ቀርበሽ በጥሩ ዋጋ ሳታስወድጅባቸው ጥሩ ዋጋ ሰጥተሽ ጥሩ ከስተመር ሰርቪስ መስተንግዶ በትህትና ወተሻቸው ቀይሪልን ሲሉሽ ቀይረሽላቸው ከስተመር በአንቺ እርክት ካለ ራሱ ፈልጉ ለምኑ ወረፋ ይዞ ከአንቺ ይገዛል። እንደዛ ነው መሆን ያለብሽ። በስራሽ ነው አሳይተሽ በስራሽ ነው ማደግ ያለብሽ። እሺ ደርሻል። አመሰግናለሁ ማ አመሰግናለሁ በጣም እሺ። ሁሉ አድርጓታ። እሺ ታሪካችን እንስማ። ወደ ፍሬዎት ይዘሽ ፍሬዎት ወይ هوي እንዴት ነሽ? أنا أتكلم شوية ما في أحد يتكلم شوية. حسب إذا أنتوا بتتكلموا أنا ما أتكلم. በቃ እንትንሽ የአባትሽ ቤስት ፍሬንድ እንትን አለሽና ሸኘሽ፣ አባረረሽ፣ በፌስታል ልብስሽን ሰጥቶ ሂጂ ያለሽ። ምክንያቱም ውጪ ከጎረምሳ ጋር ትታያለሽ፣ መከረሽ አልሰማም ስትይ አሰናበተሽ አይደል? ከዛ በኋላ ተኛሽ፣ ቤተሰቦቼ ቤት ይዤሽ እሄዳለሁ ስትይ ይቺ አንቺ መጀመሪያ ልትሄጂ ያሰብሽው የአባትሽ እዛ ግቢ የምትኖር ቀንቀን የምትውል ማታ ቤት ያላት ቤቷ ሄዳ የምታድር ሴት ጓደኛ ነበረችሽ እዛ ካምፕ ውስጥ። እሷ ጋር ነበር ልትሄጂ ያሰብሽው። በአጋጣሚ እሱ ደወለልሽ ፍቅረኛሽ።